ትኩረት ያስፈልግሃል። በተለይ ራስ ላይ ማተኮር አለብህ። ቶኒ ሮቢንስ አንድ በጣም የሚገርመኝ አባባል አለው። ኤነርጂ ፍሎስ ዌር the attention goes ይለናል። ጉልበትህ የሚፈሰው ትኩረትህ ወዳለበት ነው ይለናል። ትኩረት ምን ማለት ነው? ትኩረት ማለት የምትፈልገውን ነገር ማወቅ፣ ከዛ አይንህን ከምትፈልገው ነገር ላይ አለመንቀል ማለት ነው። አይንህን ከዛ ነገር ላይ ሁልጊዜም መጣል ማለት ነው ትኩረት ማለት። ታውቃላችሁ በረዶ ላይ የሚንሸራተቱ ልጆች አሉ። በተለይ ጥቅጥቅ ባለ ደን ውስጥ፣ ጥቅጥቅ ባለ በዛፎች በተሞላ ጫካ ውስጥ እነዚህ ልጆች አይጋጩም። ለምን ይመስላችኋል? ለምን ይመስላችኋል የማይጋጩት? ስለተለማመዱት አይደለም። ልምድ ስላላቸው፣ ጎበዝ ስለሆኑ፣ ታለንት ስላላቸው አይደለም። እነዚህ ልጆች የማይጋጩት በፍጹም ዛፉ አያዩ፣ መንገዱ ላይ ነው ትኩረታቸው። መንገዱን ያያሉ፣ በመንገዱ እየተሽለኮለኩ ያመልጣሉ። አይንህ ችግር ላይ ከሆነ ከችግር ጋር ሄደህ ትላተማለህ። አይንህ ከሰዎች ጋር ከሆነ፣ አይንህ ሁኔታዎች ላይ ከሆነ ሁልጊዜም ሁኔታዎች፣ ሰዎች ያስቸግሩሃል። መቼም ደስተኛ አትሆንም። ትኩረትህ ራስ ላይ መሆን አለበት። አንተ ራስ ላይ ባተኮርክ ቁጥር ሰዎች ወደ አንተ ማየት ይጀምራሉ። ትኩረት ያስፈልግሃል ወዳጄ። አብራችሁን ቆዩ። ትኩረትህ ድክመትህ ላይ ከሆነ ሽባ ነው የምትሆነው። አቅምህን አትጠቀምም። ትኩረትህ የምትፈልገው ነገር ላይ ከሆነ ግን ሙሉ አቅምህን ሰብስበህ ያንን ለማግኘት ዋጋ ትከፍላለህ። አይተ ከሆነ ከመሬት ተነስቶ ሰው ብር ጠይቆ አይ የለኝም ከየት አመጣለሁ ብለህ መልሰህለታል እኮ። ግን በአጋጣሚ የምትወደው ሰው ሲታመም ወይ ችግር ሲገጥመው በአንዴ ከየትም ብለህ ታመጣዋለህ ብሩን። ሐሳብህ ብሩን ማግኘት ላይ ብቻ ነበር። ለዛ ነው ያገኘኸው። ትኩረትህ ያለበት ነገር ላይ በሙሉ ጉልበትህ ይፈሳል ያለው ቶኒ ሮቢንስ እዚህ ጋር ነው። ትኩረትህ ራስህን መቀየር ላይም ከሆነ ትቀየራለህ፣ እንዳትጠራጠር። ኃላፊነቱን ውሰድ። ቅድሚያ የምትሰጠው ነገር ላይ በህይወትህ ምንድነው ቅድሚያ የምትሰጠው? ላንተ ትልቁ ቦታ የሚይዘው ነገር ምንድነው? አንድ በጣም የማከብረው ሰው ለ5 ነገሮች ቅድሚያ እሰጣለሁ ይለናል። የመጀመሪያው ፈጣሪዬ ነው፣ ሁለተኛው ጤናዬ ነው፣ ሶስተኛው ቤተሰቦቼ ናቸው፣ አራተኛው ስራዬ ነው፣ አምስተኛው መዝናኛ ነው ይለናል። ስለዚህ ይለናል ሁሌ ጠዋት ስነሳ የመጀመሪያ ቅድሚያ ለምሰጠው ነገር ለፈጣሪ ምስጋናዬን አቀርባለሁ፣ ጸሎቴን አደርሳለሁ። ከዛ ለጤናዬ የሚበጀኝን አደርጋለሁ፣ ውሃ አጠጣለሁ፣ ስፖርቱን እሰራለሁ፣ ሻወሩን ወስዳለሁ፣ አሪፍ ነገር እመገባለሁ። ከዛ ቤተሰቦቼ የምወዳቸው እንዴት እንደሆኑ ደህና እንደሆኑ ጠይቃቸዋለሁ። ከዛ ወደ ስራዬ እገባለሁ፣ ወጥሬ እሰራለሁ። ከዛ በኋላ ግን እዝናናለሁ፣ አይምሮዬን ነፃ አደርጓለሁ። ሁሌም ቅድሚያ የምሰጠውን ስለማውቅ፣ ለራሴ ቦታ ስለምሰጥ፣ ራሴ ላይ ስለማተኩር በጣም ደስተኛ ነኝ ይለናል። አንዳንዴ ለሰዎች ቅድሚያ ልትሰጥ ትችላለህ። አንተ ጠንካራ ካልሆንክ፣ አንተ ጤነኛ ካልሆንክ ለሰዎችም ሸክም ነው የምትሆነው። ለዛ ነው አንተ መጠንከር ያለብህ፣ አንተ ራስ ላይ ማተኮር መለወጥ ያለብህ። ለዛ ነው አያችሁ፣ ራስ ወዳድነት አይደለም ራስን መቀየር። ራስን መቀየር ማለት ለምትወዳቸው ሰዎች ራስህን ማዘጋጀት ነው፣ ከፍ ማለት ነው። ማተኮር አለብህ ራስህ ላይ። ራስ ላይ ስታተኩር ችግር ማለት ላንተ ከፍ የምትልበት ደረጃ ነው። ፈጣሪ ውድ ስጦታውን በችግር ነው የሚጠቀልለው። ችግርህን እንዲፈቱልህ ውጪ አትይ። አንተ ለምንም ነገር አታንስም። ወደ ራስ ተመልከት። በሰው መደገፍ አያዋጣህም። በሰው አትተማመን። የሻሞላ ጎበዝ ተዋጊ መሆን ይፈልጋል። የሚገርማችሁ ወቅቱ ሜዲቫል ሂስትሪ ወይም መካከለኛው ዘመን የሚባልበት ወቅት ነው እና በዛ ወቅት የሻሞላ ተዋጊነት፣ ይሄ በስለት በጎራዴ መዋጋት ታላቅነት ነበር እና ይሄ ሰው የሻሞላ ጎበዝ ተዋጊ መሆን ፈለገ። አንድ በጣም የተከበረ ትልቅ ማስተር ጋር ሄደ።
ከዛ ለማስተሩ ሄደና እኔ ጎበዝ ሻሞላ ተዋጊ መሆን ፈልጋለሁ ምንድነው ከኔ የሚጠበቀው ምን ላድርግ ብሎ ጠየቀው ማስተሩ መለሰለት ካንተ የሚጠበቀው ልምምድ ማድረግ ነው በደንብ ከተለማመድክ በደንብ ከሰራህ 20 ዓመት ይፈጅብሃል አለው ልጁ ደነገጠ እንዴ ማስተር እኔ በደንብ ትኩረት አድርጌ በደንብ ወጥሬ ሻሞላውን ለማመዳለሁ በአጭር ጊዜ መጨረስ ፈልጋለሁና ጎበዝ መሆን ፈልጋለሁ እንደዛ ካደረኩ ስንት ዓመት ይፈጅብኛል አለው ማስተሩ ጺሙን እየነካካ አይጥሩ በደንብ ትኩረት አድርገህ ጎበዝ ለመሆን ከጣርክ ቢያንስ 40 ዓመት ይፈጅብሃል አለው ልጁ ደነገጠ እንዴ ማስተር እኔ በቃ ጨመር አድርጌ ሌትም ማታም ቀንም ጧትም በቃ ለማመዳለሁ ሙሉ ጊዜን ሰጥቼ ምርጥ የሻሞላ ተዋጊ መሆን ፈልጋለሁ ቶሎ መቻል ነው የምፈልገው ስንት ዓመት ይፈጅብኛል እንደዛ ባደርጋለሁ አሁንም ማስተር መለሱ አሁን እንኳን እኔ ልጅ የሚፈጅብህ በእርግጠኝነት 60 ዓመት ነው አሉት ደነገጠ እንዴ ማስተር እኔ ጉልበቴን በጨመርኩ ቁጥር ልፋቴን በጨመርኩ ቁጥር ለምንድነው ዓመቱ የሚጨምረው ለምንድነው ማስተር ብሎ ጠየቀ ማስተር መለሱ የኔ ልጅ ያንተ ትኩረት እኮ ውጤቱ ላይ ነው አንተ በቃ ምርጥ ሻሞላ ተዋጊ ሆናለሁ ስትል እዛ ላይ ስታተኩር በደንብ አትለማመድም በደንብ አትችልም ለዛ ነው ዓመታት የሚፈጅብህ አትቸኩል ትኩረትህ ውጤቱ ላይ መሆን የለበትም ልፋቱ ላይ መሆን አለበት የፈጀውን ይፈጃል እንጂ እኔ እለማመዳለሁ ማለት ነው ያለብህ ጊዜው ማጠሩን አትይ አንተም በህይወትህ ውስጥ ጊዜው እንዲያጥር ትፈልግና ይረዝምብሃል መቼ ነው የምለወጠው መቼ ነው ገንዘቡን ማስቀምጠው መቼ ነው መቀየረው ያልክ ይሆናል ህይወት እንደዛ አይደለም ትኩረትህ ራስህን መቀየርህ ላይ ነው እንጂ የምታገኘው ለውጥ ላይ መሆን የለበትም ወዳጄ ከውጤቱ በላይ ከሂደቱ ጋር በፍቅር መውደቅ አለብህ ስፖርቱ ከሚሰጥ ቅርጽ በላይ ስፖርተኛ መሆን በየቀኑ መስራትን መውደድ አለብህ ከምትደርስበት የተራራ ጫፍ በላይ ተራራውን ያላበህ መውጣቱን ማጣጣም አለብህ ከመድረሻው በላይ ጉዞን ማፍቀር አለብህ ለምን መሰለህ ጉዞውን ካልወደድከው ትንሽ ተጉዘህ በቃኝ ትላለህ ትንሽ ሞክረህ ታቆማለህ ለዛ እኮ ነው አንድ ሰሞን ጧት ትነሳለህ ስፖርት ሰራለህ ቋንቋውን ትለማመዳለህ አሪፍ ነገሮችን ትጀምራለህ ከዛ ግን ታቆማለህ ትኩረትህ ሽልማቱ ላይ ነው የታለ ከሳሁት የታል ደሞዝ ያገኘሁት የታል የተሳካልኝ ትላለህ ስኬት የምትኖረው ህይወት ነው እንጂ አሳደህ የምትይዘው ጭራ አይደለም ጧት መነሳት ስትጀምር ስኬታማ ሆነሃል እኮ ራስህን ማሳደግ ማንበብ መማር ገንዘብ ማስቀመጥ ስትጀምር ስኬታማ ሆነሃል ይህች ዓለም ውጤትህን እንጂ ጥረትህን ላትሸልም ትችላለች ሰዎች ለውጥህን ቶሎ አይተው ላያደንቁህ ይችላሉ አንተ ግን ውስጥ ለውስጥ እየተለወጥክ ነው እውነተኛ ለውጥ ደግሞ ከውስጥ ነው መነሻው ውጪው ጭራ ነው ውስጥህን ተከትሎ የሚደምቅ ነው አንተ ግን ራስ ላይ አተኩር ራስ ላይ መስራት አለብህ የሚያዋጣ እሱ ነው ወዳጄ በአንድ ጊዜ ብዙ ስራ አትስራ አንዱን መርጠህ እሱ ላይ አተኩር learnlocal.org የተባለ አንድ በጣም የሚገርም ዌብሳይት ምን ይላል መሰላችሁ አንተ አሪፍ ይሆንክ መስሎ 2-3 ስራ ስትሰራ ሳታውቀው አይኪውህን በ5 እየቀነስከው ነው ስለዚህ ስማርት እንዳትሆን ያደርግሃል ይላል ስለዚህ 2-3 ስራ መስራቱን አቁም አንተ ምርጥ ይሆንክበትን ለይ እሱ ላይ አተኩር ምን መሰለህ መሮጥ ብቻ አሸናፊ አያደርግህም የምትሮጥበትን መለየት አለብህ ዩዜን ቦልት 5000 ሜትር ከቀነኒሳ ጋር ቢወዳደር በዝረራ ነው የሚሸነፈው አየህ አንተም ብዙ ስራ ስለሰራ ይሳካልሃል ማለት አይደለም ጠንካራ ጎንህን ለይተህ ወቅ እሱ ላይ ዋጋ ክፈል ሰው ከ35 ዓመቱ ወይ ከ40 ዓመቱ በኋላ ይነቃል ወይ ትዳር ሲይዝ ልጅ ሲወልድ በጣም ትኩረቱ ገንዘብ ላይ መለውጥ ላይ ይሆናል ለምንድነው ካላችሁ ያው ሚስት አለኝ ልጅ አለኝ በርትቼ ወጥሬ ልስራ ብሎ ትኩረቱን ራሱን መቀየር ላይ ያደርጋል ገንዘብ ላይ ያደርጋል ብዙ ስራ ልስራ ብዙ መንገድ ልክፈት ብሎ የነበረውን አቅሙን ሁሉ መጠቀም ይጀምራል አንተም ራስ ላይ ማተኮር ያለብህ እስክታገባ ወይ 35 ወይ 40 እስኪሞላ ብቻ አይደለም አሁን ንቃ አሁን ያን ትኩረት አምጣው
ራስ ላይ አተኩር። በቃ ራስን ስለመቀየር፣ ስለመማር፣ ስለመለወጥ፣ ገንዘቡን ስለማስቀመጥ የሆነ ነገር ላይ ስለመግባት አስብ። ቆመ ባለህበት ስለመቅረት አታስብ። ባለህበት አትራመድ። ራስ ላይ ማተኮር ማለት ነገ የሚኖርህን ብስለት አሁን ማምጣት። አስተውለ ከሆነ በአንድ ቀስት ብዙ ኢላማ መምታት አትችልም። ምክንያቱም አንድ ቀስት ለአንድ ኢላማ ነው የተፈጠረው። እሱንም አሪፍ አድርገህ ካነጣጠርክ ነው ያ ቀስት ኢላማውን የሚመታው። በህይወትም ብዙ ስራ፣ ብዙ ቢዝነስ ስለሞከርክ ስኬታማ ትሆናለህ ማለት አይደለም። ደስ የሚለው ብዙ በሞከርክ ቁጥር ስኬታማ የሚያደርግህን ዘርፍ እየለየህ ትመጣለህ። በተቻለ አቅም አንድ ስራ ከዳር ሳታደርስ ሌላ አትጀምር። አለዛ ጎዶሎ ነገር ይበዛብሃል። ከአንዱም ሳትሆን ትቀራለህ። ትኩረት የሌለው ሰው ከመንገድ ነው የሚቀረው። ጠቅላላ ዕውቀት ምንም አያደርግልህም፣ ግን በአንድ ነገር ጥልቅ ዕውቀት ነው የሚያስፈልግህ። ጠቅላላ ዕውቀት ለዊኪፒዲያ ወይ ለጎግል ነው እንጂ ለአንተ የሚያስፈልግህ በምትፈልገው ጉዳይ ላይ የሆነ ጫፍ ልትወጣብለት በምትፈልገው ጉዳይ ላይ ጥልቅ ዕውቀት ነው የሚያስፈልግህ። ድምቅ ባለ ፀሐያማ ቀን ወረቀት ዘርግታችሁ ከላዩ ላይ የሚነቃነቅ መስታወት ብታደርጉ ምንም አይፈጠርም። ግን መስታወቱን ቀጥ አድርጋችሁ አንድ ቦታ ላይ ቢቆም ወረቀቱ በፀሐይ ጨረር እሳት ፈጥሮ መንደዱ አይቀርም። የፀሐዩ ጨረር የስኬት ጥማት ነው። ወረቀቱ ልፋት ነው። መስታወቱ ትኩረት ነው። በመጨረሻ እሳቱ ስኬት ነው። ከነዚህ ውስጥ አንዱ ከጎደለ እሳቱ ወይም ስኬቱ አይኖርም። ብዙዎቻችን የሚጎድለን አንድ ነገር ነው፣ ትኩረት። ብዙ ስራ እንሞክራለን፣ ግን የትኛው ስራ ወደ ዓላማችን እንደሚያደርሰን አናውቅም። ራሳችንም ላይ አናተኩርም። ስኬታማ መሆን ፈልገህ ብዙ ነገር ላይ የምትሮጥ ከሆነ እንደሚነቃነቀው መስታወት ስለምትሆን እሳት የሆነ ስኬት አይኖርህ። አንድ ነገር ላይ ብቻ አተኩሩ። ስኬታማ ለመሆን የሚያስብ ሰው የጊዜ ጉዳይ ነው እንጂ የሚፈልገውን መጨበጡ አይቀርም። እንደ ሳር ወደ ጎን ከምታድግ እንደ ዛፍ ወደ ላይ ማደግ ይሻልሃል። አየህ፣ ብዙ ስራ መስራት ማለት፣ ብዙ ቦታ መሳተፍ ማለት እንደ ሳር ማደግ ነው። እውነት ነው፣ ሊሳካልህ ይችላል። በአንዱ ብትሄድ ግን ትልቅ ጫፍ ልትወጣ ትችላለህ። ሳርም እኮ ያድጋል፣ እንደ ዛፍ አይሆንም እንጂ ጉልበትህ ድረስ ያድጋል ሳር። ዛፍ ግን ላይ ጫፍ ድረስ ይወጣል፣ ማደግ እስከሚችለው ያድጋል። አንተም አንድ ነገር ላይ አተኩረህ ማደግ እስከምትችለው ማደግ አለብህ። ቤተሰቦች፣ ዛሬ ስለ ትኩረት ያወራናቸው ነገሮች በህይወታችሁ የሆነ የሚጠቅም ነገር እንደሰጣችሁ እርግጠኛ ነኝ። የትኛውን ሐሳብ ወደዳችሁት? እናንተ ትኩረት እንዳታደርጉ የከለከላችሁ ነገር ምንድን ነው? በስራችሁ ነው ትኩረት የሌላችሁ? በትምህርታችሁ ነው? በፍቅር ህይወታችሁ ነው? በምንድን ነው ትኩረት የሌላችሁ? ራሳችሁ ላይ እንዳታተኩሩ የከለከላችሁ ነገር ምንድን ነው? ኮመንት አድርጉ።